እንደዚህ አይነት ጥፍሮችን እንዴት መስራት እንችላለን የሚለውን ነው ዛሬ የምናየው። ትርሲት ነኝ ከትርሱ ነኝ። ቲክቶክ ላይ በብዛት የምታውቁኝ ሰዎች አላችሁ፣ ዩቲዩብ ላይ ደግሞ ሰብስክራይብ አድርጉኝ እላችኋለሁ። በመጀመሪያ ይሄ ግሉ ሊኖራችሁ ይገባል እና እቺ ፈርጧ የተገዛች ፈርጥ ናት። እሷ ፈርጥ ላይ እንደዚህ ግሉ እናፈስበታለን። ግሉ ካፈሰሰን በኋላ ግሉ መድረቅ ስላለበት መጠበቅ አለብን። እስክንጠብቅ ድረስ አንዳንድ ነገሮች ልበላችሁ። የጥፍር ስራ መስራት የምትፈልጉ ሰዎች መጀመሪያ ከውስጥ ኢንትረስት ይኖራችሁ። እዚህ ጋር ደረቀልኝ ነው የምላችሁ። ከደረቀ በኋላ እንደዚች የመጀመሪያዋን ፈርጧን እቺ የተገዛች ፈርጥ ነች። ፈርጧን ስናወጣው የፈርጧን በስትክክል ሞልድ ይዞልን ቁጭ አለ ማለት ነው። ያ ሞልድ ላይ ምን እናደርጋለን? ጄልን እንሞላበታለን። ጄሉን ቀስ አድርገን በስትክክል በነበረበት ፈርጡን ባወጣንባት በኩል እናደርጋለን። በዛ ላይ ደግሞ ከለር እንዲኖራቸው ከፈለግን እኔ ጥቁር ከለር እንዲኖረው ነበር የፈለግኩትኝ። ጥቁር ከለር እንደዚህ ማድረግ እንችላለን። ጥቁር ሺላክ አድርገን በዛ እናደርጋለን። አሁን ደግሞ እዚች ጋር የምሰራላችሁ ላይት ፒንክ በሆነች ሺላክ ነው እና ላይት ፒንኩን እንደዚህ ከጄሉ በኋላ ነው ግን የምታቀላቅሉት። ከጄሉ በኋላ ካፈሰሰን በኋላ እናቀላቅለዋለን። ደረቀው እንደዚህ ወጥው ቅርጿን ካላያዘላችሁ ቀስ አርጋችሁ በመውረድ ነካ ነካ ታረጓታላችሁ። ይሄን ፒንኩ ፈርጥሙ ወጣ። ቅርጹን ካላያዘልን እንደዚህ በመውረድ እንወርደዋለን።